አሜሪካ ካሉ ሊበራል አርትስ ኮሌጆች ውስጥ በአንደኛ ደረጃ የሚቀመጠው ዊሊያምስ ኮሌጅ በፉል ስኮላርሽፕ መግባት ስለቻለው ተማሪያችን ፍቅር የተወሰነ ልንገራችሁ። ፍቅር ሐዋሳ ነበረ የሚማረው። ሐዋሳ እየተማረ አፕላይ ያደርጋል። ግን በመጀመሪያ ዙር አፕላይ ሲያደርግ ብዙ መረጃ ስላለው አቴንሽንን በደንብ ሊሰጠው ስላልቻለ የሚፈልገውን ያክል ስኮላርሽፕ ማግኘት አልቻለም። ድጋሚ በጋፒር አፕላይ ያደርጋል። ጋፒር ላይ አፕላይ ሲያደርግ የኛን ካውንስሊንግ ይቀላቀላል። ካውንስሊንግ ላይ እያንዳንዱ ስቴፕ ላይ ነው የምናግዘው እና በዋናነት ፍቅርን የሰጠነው የፋይናንሽል ኤድ ካውንስሊንግ ነበረ። አፕላይ ማድረግ ይጀምራል። ዩኒቨርሲቲዎች መርጦ ዊሊያምስ ኮሌጅ ደግሞ ይቀበሉታል። ዊሊያምስ አክሴፕታንስ ማግኘት ይችላል። ግን የሰጡት ስኮላርሺፕ መጠን ፉል አልነበረም። በጣም አሪፍ የሚባል ፓኬጅ ወር ስኮላርሺፕ ነበር የሰጡት፣ ግን ስቲል ፉል እንዲሆን ነበረ ፍቅር የሚፈልገው። ኔጎሽዬሽን ይጀምራል ከትምህርት ቤቱም ጋር ኔጎሽዬሽን ላይ እና እንዳለ ሲኤስኤስ ፕሮፋይሉም ላይ እኛ ጋይዳንስ ሰጠ ነው ዊሊያምስ ኮሌጅ ፉል ስኮላርሺፕ ይሰጡታል ማለት ነው። ኔጎሽዬሽን በጣም ቁልፍ ነገር ነው። የእሱንም ፖቴንሻል ስላዩ ፍላጎቱንም ስላዩ በጣም አሪፍ ስኮላርሺፕ ፓኬጅ ወደ ፉል ይለውጡለታል ማለት ነው። ያንን አግኝቶ አሁን በሚቀጥለው ኦገስት ላይ ወደ ዊሊያምስ ኮሌጅ ይሄዳል ማለት ነው። እናንተም ልክ እንደ ፍቅር የራሳችሁን ሰክሰስ ስቶሪ ክሬት ማድረግ የምትፈልጉ ከሆነ አሁን ጁን 29 ላይ የሚጀምር የ8 ወር ፕሮግራም አለን። እዚህ ፕሮግራም ላይ ሁሉ ነገር ላይ እናሰለጥናቸዋለን። ለፈተና እናዘጋጃቸዋለን። አፕላይ ማድረግ ፕሮሰስ ስቴፕ ባይ ስቴፕ እናሳያቸዋለን። ከዛ ካውንስሊንግ እንሰጣቸዋለን። ካውንስሊንግ ማለት የማማከር አገልግሎት ማለት ነው። እያንዳንዱ ስቴፕ ባይ ስቴፕ ያለው ፕሮሰስ ላይ ፋይናንሻል ኤድም ሆነ ሌሎች ነገሮችንም ኮመን አፕ ሁሉ ነገር ስትሞሉ እያገዝናችሁ የምትሄዱበት ፕሮግራም ማለት ነው። ጁን 29 ነው የሚጀምረው ይሄ ፕሮግራም። ኦንላይን አማራጭ አለን፣ ኢንፐርሰንም አማራጭ አለን። አዲስ አበባ ውስጥ 3 ቦታ ነው ስልጠና የሚሰጠው። ሐዋሳም 1 ቦታ ኢንፐርሰን ስልጠና እንሰጣለን ማለት ነው። የበለጠ መረጃ ለማግኘትና ለመመዝገብ በላይ ባለው ስልክ ይደውሉልን።